ሰላም ሰላም፣ እንዴት ናችሁ? ኤርሚያስ ደሳለኝ ነኝ። ሰላም ሰላም፣ እንዴት ናችሁ? ጸገነት የማነ ብርሃን ነኝ። የማረሰው አጋጣሚ አዎ የአፍላ ፍቅር ላይ ነው። እኔና ጊሊያድ የምንጣላበት ሲል ላይ ድንጋይ ነበረውና በድንጋይ ነገር ነበር መተውና ድንጋዩ ሞላላ ነበር። ከዛም በኋላ አሟለጨኝና ደገፍ አድርኩት እና እሱ ሲመሽም መረሱ። እኔ እንኳን አጋጣሚ የለኝም። አዎ የፍቅር ዘፈን አልቃሻ ነበር መሆኑ። ቀዝቀዝ ያለ የፍቅር ዘፈን ይመስለኛል። አዎ እንዴ ጥሌ ጋሽ ጥሌ። እኔ ደግሞ ሚካኤል በላይነህ በጣም ነው የምወደው። ኧረ ረሳሁት እንዴ ረሳሁት። ቆይ ረሳሁት። እዮባንም በጣም ነው የምወደው። እውነት እዮባንም በጣም ነው የምወደው። የመጀመሪያ ክራሽ ሚስቴ ነች። እኔ እንኳን መናገር አልፈልግም። ክራሽ ለራሴ ነው አይደል? እሺ አዎ ተሽከርካሪ እንደነካ አይፈቀድልኝም። ባይዙ የምር እና እቤት በጣም ነው ፋዘር ተሽከርካሪ የሚፈራውና እኔ ደግሞ በጣም እንትን እላለሁ እዳፈራለሁ እንደዚህ አይነት ነገር። አዎ በባይስክል እና በእንትን በእውነት ቾር ብያቃለሁ እንጂ እኔ አትስሪ ተብዬ ሰርች የማውቀው እንትን ስቶቭ ሰራለሁ ብዬ አፈንድቼ አውቃለሁ ቤት ውስጥ። እሱ ነው አይደል? ከጸገነት ከምትወድላት አክቲንግ አለቃቀሷ ስንት የሚወደድ ነገር እያለ አለቃቀም የምወድለት በጣም ትሁት ነው፣ ሰው አክባሪ ነው። ትንሽ ነሽ ትልቅ ነሽ አይልም፣ ሁሉንም እኩል ነው እንትን የሚለው። አክቲንጉንም በጣም ነው የምወድለት። በጣም ጥሩ ሰው ነው ልቡ ማለት ነው። ሁሉንም እወድለታል። ሮበርዬ በህይወቴ ብዙ ማሳካት ፈልጋቸው ነገሮች አሉ። ያው ከፈጣሪ ጋር ይሄም አይነገርም፣ ግን ከፈጣሪ ጋር እናሳካዋለን። መተወን ማለት ከኢትዮጵያ ካሉ ተዋናዮች ከውጭ ሊሆን ይችላል። መተወን የምትፈልጉ? አዎ የኔ እኮ ነው። እሺ መልስ። አማኑኤል ሀብታሙ የውጭ ፊልም ብዙ ጊዜ አላይም፣ ግን እኔ አማኑኤል ሀብታሙ እወደዋለሁ። እኔ ከሰላም ተስፌ ጋር ብተውን ደስ ይለኛል። ኧረ እኔ ደግሞ ከእድለ ወርቅ ጋር አንድ ላይ እድለ ወርቅ ታስቦ ከማንዲላ ጋር ሁሉንም ትተን ትዘርፋላችሁ። ቅኔ ነው ያስብላል። ከአማኑኤል ሀብታሙ ዘርፍ ነበር እንትኑን ብቃቱን። እውነት እኔ በጣም የሚያስደንቀኝ ሰው። ዝረፉ በምን መልኩ ነው ዘርፊያው? ከሰላም ተስፌ ቁንጅናዋን ዘርፋት መልኳን አይዲ በጣም ታውመራ። አበበ ባልቻ
እሱም አክቲንጉ በጣም ጸዴ ነው። ኮላብ አድርጌ ልስራቸው ከማኑኤል ጋር ድምፁ ይመቸኛል። ባይዘ ድምፁን የኔ ልስጠው ከዛ ሰውነት ገኔ ግን አይደባ ግን ድምፁን ምን ካበበ ባልቻ ምኑን ምንድን ታያያለሽ? ብቃቱ በተክለ ሃይማኖት በጣም በጣም ጀግና አክተር ነው። በጣም እኔ ልመልስ ከዛ ይሄ ስለ ውሻ አይደለም በዚህ ቀኔው አይደለም እንዴ? እኔ እኮ ፈጥናለሁ። ይሄ ለውሻ አይደለም። ማልፈልገውን ባሳድግ ይሻለኛል ከሚነክሰኝ ያኛው ልል ነበር ታውቃለህ። ማልፈልገውን ይሻላል። ምክንያቱም ጉዳት ከሚያደርስብኝ ምናምን እኔ ሳልፈልገው እሱ እየመጣ ስርሰሬ ቢል ይሻላል እንጂ ስርሰሬን ያው ለሌላ እንዳትወስዱት። የአባቴን ካራክተር ነው ተወው እንፈልጋለን። የሰንበቱን ካራክተር ደስ ይለኛል። እኔ የአምራንን ካራክተር በጣም ሰይጣን ስለሆነች ህዝቡን የምታሰቃይበት መንገድ ደስ ይለኛል በጣም ስታንቋሻቸው ምናምን አክቲንጉን ብሰራው ደስ ይለኛል በጣም። ለማ ለራስ አይደለም ለኤሚ አይ ጌታዬ ጭራሽ ዘፈን በጠረባ ልበላ እንዴ አይቻልም። እሺ ካላችሁ ታረጋላችሁ። አይ የለም እንዴ እኔም የለኝም እንዴ ምንድን ነው? ኖ ለኔ ሳይሆን ወይ ዝም ብሎ ይዝፈን። እኔ እህቴ ትዝታ የሚል የለም እንጂ የለኮ ነበረ ግን የለም። ተሳለ ወንድሜ እኔ ትዝታ የሚለው ዘወትር ካይኔ ማጠፋው መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ ወዳልሽ አንተ ወጥደ አልኩ እኮ ያ ለቅሶ ነው ይመጣል። ወንድሜ ሲባል ለራይድ ነው ይመጣል። ይኸውልህ ቀረጻ ላይ ሆነን ለሊት 10 ሰዓት የሚሆን 9 ሰዓት ይሁን ይሄዳል። ራይድ ጠርቶ ይመጣልና ይሄዳልና ሁሌ ዳጊ ሲባል ራይድ ነው ትዝ የሚለኝ። አዎ እንዴ እኔ ሚስቴ ጋር ነው የሚሄደው። ባለትዳር ሰው ውጪ ማደር የለበትም ባይስ ይሄ እንደግፋለን እኛ። አዎ እንዴ ቆንጆ ቆንጆ ነገሮችን እያሳያችሁ ነው። ከዚህ በኋላም ያሳያችኋል። ስለዚህ ለዚህ ደግሞ ምላሹ ምን እንደሆነ እናውቃለን። ሰብስክራይብ አድርጉት፣ ሼር አድርጉት ምናምን እና አበረታቱት። ሰብስክራይብ አድርጉት፣ ላይክ አድርጉት፣ አበረታቱት። አሪፍ አሪፍ ነገር ይዞላችሁ ይመጣል። በቅርቡ ጠብቁት። ቆንጆ ቆንጆ ነገርም አለ። እናመሰግናለን።